እንደማንኛውም ክርስቲያን ሃውስሆልድ ውስጥ እንዳደገ ወጣት ስለ ኢየሱስ በሰንደይ ስኩል እየተማርኩኝ ያው ወላጆቼ አገልጋዮች ስለነበሩ የእምነትን መሰረታዊ ነገሮች እያየሁ ነው ያደግኩት። እያደግኩኝ ስመጣ እንዴት ዌልካም ማድረግ እንዳለብኝ ማላውቀው በጣም ብዙ ፔንፉል ሜሞሪዎች መጡ። ፓስት ቻይልድ ትራማ ጋር ደግሞ ስትራግል ማድረግ ጀመርኩኝ። እነዛ ለማንም ያልተናገርኳቸው ስትራግሎች ራሴን እንዴት እንዳየሁትኝና ያንን ህይወት ደግሞ ላይክ እንዴት ኮፓፕ ማድረግ እንዳለብኝ እንዴት መቋቋም እንደምችል ሼፕ አደረጉት ማለት ነውና ኤክስፕሌን ላደርግ የማልችለውን ክፍተት ለመሙላት እየሞከርኩኝ ራሴን ደግሞ በፖርኖግራፊ ሱስ መታገል ጀመርኩኝ፣ ስትራግል ማድረግ ጀመርኩኝና ሁሌ ላይክ ፊልም ማድረገው ነገር ምንድነው ትክክለኛን ነገር በማወቅ ውስጥ ግን በቃ ሁሉ ጊዜ ወደ ስህተት የሚወድቅ በቃ ደብል የሆነ ህይወትን እንደምኖር ነው ኢን ኤ ዴይሊ ቤዚስ ፊልም ማድረገውና አይ ዶንት ቲንክ ፍሪደም ኢዝ ፖሲብል በሚል ሜንታሊቲ ውስጥ በጣም ብዙ ሼም በጣም ብዙ ጊል ተሸክሜ ነበር ስኖር የነበረውና ዋን ዴይ አረሳው ሜንን ቀን እንደ ትላንት ነው ትዝ የሚለኝ ቢኮዝ ትልቅ ኢንካውንተር ስለሆነ ህይወት ላይ ማለት ነውና በጣም በብዙ ብስጭት ማለት አስታውሳለሁ። በቃ ወደ እግዚአብሔር ጮኩኝና በጣም በቃ ይሄ እንዴት ነው አርቲኩሌት የተደረገ በቃ ኢንቴንሽናል የሆነ በቃ አስቤበት የነበረ አይነት ጸሎት አልነበረም። ሆነስትሊ ስፒኪንግ በቃ ጀስት ራንደም ኪድ ስሙ ተስፋ አለኝ ተብሎ ግን በቃ ተስፋ የቆረጠ ሰው ልመና ነበርና ጌታ ሆይ በቃ እንድትረዳኝ ፈልጋለሁ የእውነት from now on በቃ I can't do this በቃ ይሄን ነገር ማድረግ አልችልም አልኩኝና ሲመስለኝ ግን ይሄኛው ኢንካውንተሬ ግን በቃ የምርም ነበር እና after that prayer encounter ሙሉ ለሙሉ ያቺ ሞመንት ናት ልል ባልችልም ግን የእውነተኛ ግን ለውጥ መጀመሪያ ነበረች ያቺ የጸሎት ሞመንት። ከዛ በኋላ ግን እንደምማረው እንደምሰበከው ብቻ ሳይሆን በጥልቀት ለማወቅ እንደሚፈልግ ሰው እግዚአብሔርን ሰርች ማድረግ ጀመርኩኝ። በጸሎት መጽሐፍ ቅዱስን በማንበብ ኢየሱስ just try harder ሞክር የሚል አምላክ ሳይሆን ወይም ራሴን ብቻ እንዳስተካክል እንደማይፈልግ አንደርስታንድ ማድረግ ጀመርኩኝ። ያ ማለት ልቤ እንደተሰበረው በቃ ኢምፐርፌክት ሆኖ እንደተቀመጠው ልክ እንደዛ ሆኖ ይፈልገው ነበርና የምርም ኃይሉ በህይወቴ ሲሰራ አየሁትኝና ኢንስታንት የሆነ ፊክስ አልነበረም። ኦፍ ኮርስ ግን ከቀን ወደ ቀን አገኘዋለሁ ብዬ ኤክስፔክት ማላረገውን ፍሪደም እሱ ሰጠኝና እናንተ ሸክም የከበዳችሁ እንደሚል all of my struggles ለሱ ሰጥ አካውንታቢሊቲ የሚባለው ነገር ደግሞ ስፈልግ የምርም ኃይሉ በህይወቴ ሲሰራ አየሁትኝና በክርስቶስ ኢየሱስ አዲስ ፍጥረት ናችሁ እንደሚል እግዚአብሔር ቃል አዲስን ማንነት አዲስን ፐርፐዝ ሰጠኝና pretty much that was my encounter with Jesus።